ምን ላይ አለብን በቃ ትላንትናና ከትላንትና ወዲያ የተሰማኝ ስሜት ትንሽ አለ በቃ እየጠራኝ ነው እየወሰወሰኝ ነውና መሳሳት አልፈልኩም። ከጀርባ ሳይሽ እኮ ማለት ነው እርጉዛት መስሎኝ ታውቂያለሽ። እና በቃ መጥፎ ስሜት በቃ ላይ የሆነ አንዳንዴ እንደዚህ ከጀርባ ምናምን ይለኛልና በቃ ይቅር ገባሽ ቢቀር ይሻላል። ስለዚህ እኔም አሁን መሳሳት አልፈልግም በቃ አይደለ ገና ለገና መውጫውን ላሳየው አልፈልግም። መውጫውን ማሳየት አልፈልግም። ስለዚህ በቃ እኔ ይቆየን ነው የምልሽ። ፍላሽ ባክ ፈጠረብኝ እዚህ ጋር ላይክ ድሮ ምናምን በቃ ማሰብ አልቻልኩም። በቃ አላ ከሱ ውጪ ማሰብ አልቻልኩም። ስለዚህ ያሳፈርከኝ ነው። ምንድን ነው የሚያሳፍርሽ? ምን እያየሽኝ አውሪኝ እንጂ ምንድን ነው የሚያሳፍርሽ? በቃ ሳፈርከኝ። ምን ሆነሽ ነው? የስራችን ውጤት እኮ ነው። እንደዚህ ከበደኝ መጣ ወይ ደግሞ ስተኝ የሆነ በቃ አላ ወይ የሆነ አሮጊት ምናምን መስለሽ ተኝ አምሮብሽ አትተኝ። አንተ እየቀለድኩ አይደለም ማሳቂ እንዴ ጸጉርሽን ያሲሽ አሳምረሽ አለባብሽን ፒጃማሽን ንቂን ብለሽ ምናምን ነገር መተኛቱን አቆሚ ወይ። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? አማን ነው ወይ? እግዚአብሔር ይመስገን። ዛሬ ደግሞ በሌላ ቪዲዮ መተንላችኋል። እንግዲህ የዛሬው ቆንጆ ፕራንክ ነው እንግዲህ ያዘጋጀውላት። የባለፈው ጉዳይ ባይዘው ተስተካክሏል። እኔ በጥግ ላይ ተኛቻለሁ። ከዚህ በኋላ እሷ በደረ በኩል ከማን ነው ከዛ ጨምላቃ ሰው ያላት ተሽ የሚባለው አለ አይደል የሆነ ታውቁታላችሁ ጫቅ እሷ ከሱ ጋር ነው የምተኛው በዛ ጥግ እኔ በጥግ በኩል ነው የምተኛው። ምን ማድረግ አይቻልም እንግዲህ ያው የክብር ጉዳይ ቢሆንም አሳልፈን አንዳንዴ መተዋችን የማይቀር ነው በእርግዝና ጊዜ። ስለዚህ ያ ጉዳይ ፊክስ ሆኗል ነው የምላችሁ። እና አሁን ደግሞ በሌላ ታሪክና ቆንጆ ቀልድ መጥቼላታለሁ። ምን አሰብኩ መሰላችሁ? እሷ የተጫወተችብኝ እንጂ ወይ እንግዲህ አይታችኋል አይደል? ሰሞኑን በጣም ተሰቃይኝ ነበረ። ፕላስ ደግሞ በቃ አልጋ ላይ እዛ ሄድ ምናምን ነገር አብራ ጭምልቅ ስትልብኝ አይታችኋል። ዛሬ ደግሞ ተራው የኔ ነው። እኔ ለምን ጭምልቅ አልባትም? መብቴ ነው እችላለሁ እኮ አይደለ? ሀሳቡ ምን መሰላችሁ ውዴ? ከዚህ በኋላ እኔ ካንቺ ጋር መተኛት አልፈልግም። ምክንያቱም ካንቺ ጋር ስተኛ ጥሩ ስሜት ተሰማኝ አይደለም። በቃ አላ ማልፈልገው ባህሪ ይመጣብኛል። በጣም ታማልኛለሽ። በቃ አላ ያ ወንድሜ በቃ አልፎ መተኛት አልቻለም። አንቺን እያሰበ በቃ አላ ወደ ሌላ ነገር ውስጥ የከተተኝ ስለሆነ በቃ እኔ ካንቺ ጋር መተኛት አልፈልግም። በቃ ይቅርብን በቃ አብረን ባናድር ነው የሚሻለው። እኔ መሳሳት አልፈልግም። እንደምናውቀው በእርግዝና ጊዜ እስካሁን ምን ነገር አላረግንም እና አላ አይደል በቃ አሁንም በቃ መፈረሽ የለብንም መሳሳት የለብንም እና እኔም ደግሞ መሳሳት አልፈልግም እና ስለዚህ አይቻልም ነው ማለት እንግዲህ አልፈልግም ካንቺ ጋር መተኛት አልፈልግም ብዬ ቆንጆ ቀልድ ቀልድባታለሁ። ለማንኛውም ጋይስ እስቲ የምትለውን አብረን እንሰማለን። እስክትወጣና እስክትመጣ እየጠበቅኳት ነው። እንግዲህ ካሜራ ፕሌይ ማለቴን አታውቅም ጀስት ቁጭ እንዳለ ነው። ምንም ማድረግ አይቻልም። ለማንኛውም ጋይስ ይህንን ቪዲዮ እስከ መጨረሻው ድረስ አይታችሁ ትዝናኑበታላችሁ ብዬ ተስፋ አደርጋለሁ። ለማንኛውም እስክትመጣ እንጠብቃታለን። ይመቻችሁ ቤተሰቦቻችን። ባይ። A few moments later. ሃይ ሃይ ጉዚት ሃይ ቤቢሽ ደህና ነሽ? እንዴት ነህ? ማሰብሽ ነው ዛሬ ደግሞ አፍሪካ ለብሰሽ ስትሽ ወደድካት? ማማ አፍሪካ ያልሽ ነው የምትሄጂው? ተመቸች? ቆንጆዬ ናት። ቆንጆዬ ጥቁር ናት። በቃ በዛ ነው። እንዴት ነህ? ደህና ነሽ? አለን። እንዴት ነበር ቆይተሽ? ቆንጆ አሪፍ ጊዜ ነሽ? ሰላም ነሽ? የት ነው የምወረውርሽ ደግሞ? ማድረስሽ የት ነው? ብሶታ እንዴት ነው አቅም? ጉዳይሽን ጨረሽ? አብረሽ ነው የምትይው? ከነዛ ከሆነ ብዙ ቦታዎች ይሻላል ውዴ፣ ጣጣ የለውም። ከዛ በፊት ግን ማለት ነው አንድ ነገር መነጋገር አለብን። ከትናንትና ምሽት በኋላ ትንሽ እንትን ብሎኛል፣ የደበረኝ ነገር አለና በቃ አይ ሃቭ ቱ ቴል ዩ መናገር አለብኝ። ነገር ሳስበው ባለፈው ያልሽኝ ነገር አለ አይደል? አልጋነ ላይ ምናምን ነገር ያልሽኝ አለ አይደል? እሱማ ተስተካክሏል። ግን ሳስበው አይ ቲንክ እንትን ማለት አለብን መለየት አለብን። የምሬ ነው። ከባድ ይባርክሽ እያወራሽ ነው እንደምትመጣ ስለምትጨነቅ ነገር አለ። ምንም ነገር ማለት አይደለም። ምንም ነገር ባይለ ነገር አሁን ጨዋታውን ወደ ጎን አድርጊውና ምን ታዲያ ተኮፍሰ ጠብቀኝ ማለት አልተኮፈስኩም። እንትን ማለት አለብን በቃ ሀብቱ መለየት አለብን። ማን መክሮ ነው? ማንም አልመከረኝም። ሰው መክሮ ይሆናል እንጂ ይሄን እንደዚህ አትልማት።
ምን ሆነ ነው ታዲያ? የቀለድኩ አይደለም። ምክንያቴን እኮ ብትጠይቅኝ እኮ ይሻላል እኮ አሁን ዝም ብለሽ ማይረባ ወሬ። አይ አውርተን ጨርሰን ፈተናል ቢና ምክንያቴ ነው። ኦኬ መጀመሪያ እኔ ካንቺ ጋር መተኛት አልፈልግም ያልኩበት ምክንያት ልንገርሽ እንዲገባሽ ማለት ነው። ባለፈው አንቺ እንደዛ ቀልድሽብኛል፣ ችግር የለውም ያ ቀልድ ነው። ይሄ ግን አቆ ያ ችግር የለውም ያ እንደ ቀልድ ነው የምናልፈው። ይሄ ግን አሁን ሲሪየስ ነው፣ ከባድ ነው። ታውቂያለሽ አብረን እንግዲህ ነው የምናድረው። አብረን ስናድር ደግሞ እርጉዝ ነሽ፣ ብዙ ነገር አቁመናል። ብዙ ነገር አልጋ ላይ የሚደረግ ነገር ትተናል አይደለ? አቁመናል፣ ያው በፍላጎታችን ነው። ስለዚህ ደግሞ አሁን ወደ መጨረሻ አካባቢ ላይ ደግሞ መሳሳት ያስፈልጋል? አያስፈልግም። ስለዚህ እኔም ደግሞ መሳሳት ስለማልፈልግ ምን ላይ አለብን። በቃ ትናንትናና ከትናንትና ወዲያ የተሰማኝ ስሜት ትንሽ አለ። በቃ እየጠራኝ ነው፣ እየወሰወሰኝ ነውና መሳሳት አልፈልግም። ስለዚህ ልክ ነበርሽ፣ በቃ መለየት አለብን። እንዴ ባለቀ ሰዓት ምን ነው አላውቅም። በቃ ውስጤ ግን ላምነው አልቻልኩም ከዚህ በላይ። ስለዚህ መሸሽን እመርጣለሁ። ከምትጋፈጥ መሸሽን እመርጣለሁ። እኔ ባልኩት ነገር ነው ግን ማለት ነው። እኔ ባለፈው አልተመቸኝም ነው አይደለም። ምንም ካንቺ ጋር የሚያገናኘው ነገር አይደለም። ይሄ ከኔ ጋር ብቻ ነው። በቃ ነገርኩሽ እኮ ይዙ ነው ምንድነው ይሄ አላ በቃ መስበስ በቃ አላ እየጠራኝ ነው። በቃ አላ ላይክ ምንድነው ይባለው? በቃ ቃላትን እኮ መጠቀም ስላልፈለኩ በጣም እያማረልሽኝ ያለሽ በቃ ከጀርባሽ ምናምን በቃ ከጀርባ ሳይሽ እኮ ማለት ነው እርጉዛት መስኝ ታውቂያለሽ። እና በቃ መጥፎ ስሜት በቃ አላ ይሁን አንዳንዴ እንደዚህ ከጀርባ ምናምን ይለኛልና በቃ ይቅር ገባሽ? ቢቀር ይሻላል። ይቅርታ ልስቅ በፈልጌ አይደለም። ይቅርታ ችግር የለም። ሳቂ ምንም ያስለቅስ ነገር እኮ አይደለም። ሳቂ ችግር የለውም። ጀስት አውርተንበት ሃይማኖታችን የማይፈቅድም እኛ ማድረግ የለብንም ብለን አውርተንበት ይዘጋነው። በቃ በፍላጎታችን ዘግተነዋል። በቃ ይቅር ይቆይ ይደርሳል፣ ምንም የሚያስቸኩልን ጉዳይ የለም ብለን ጨርሰናል እኮ በቃ አይደል? ፈጣሪ ስራውን ይስራ ብለን ነው የተውነው። ስለዚህ እኔም አሁን መሳሳት አልፈልግም። በቃ አይደለ? ገና ለገና መውጫውን ላሳየው አልፈልግም። ሞታቸው ማሳየት አልፈልግም። ስለዚህ በቃ እኔ ይቆየን ነው የምልሽ። ይደብርሻል? ምንም ይደብረኝ እንለይ በቃ አልጋ እንለይ። እንዴ ትንሽ ቀናት እኮ ብዬ ነው። ምንም ማድረግ አልችልም። ባንለይ ደስ ይለኛል፣ አብረን ብንሆን ደስ ይለኛል። ከባለፈው በኋላም ተመችቶኛል ምናምን ነገር አረብሽም አትረብሸኝም። አዎ ግን እኔ ደግሞ ምን አውቃለሁ ይሄ ቦታሽ ላይ ወይ ስለገባው ነው። አሁን አንቺ የምትተኝበት ቦታ ላይ ስለተኛው ነው መሰለኝ። ምንም በቃ ወደ የቦታችን ነው ማለት አይደለም። በቃ እሱ ቦታ ላይ ስተኛ በቃ አላ እንዴት በቃ ፍላሽ ባክ ፈጠረብኝ እዚህ ጋር ላይክ ድሮ ምናምን በቃ አላ ማሰብ አልቻልኩም። በቃ አላ ከሱ ውጪ ማሰብ አልቻልኩም። ስለዚህ ያሳፈርከኝ ነው። ምንድን ነው የሚያሳፍርሽ? ምን እያየሽኝ አውሪኝ እንጂ ምንድን ነው የሚያሳፍርሽ? በቃ ሳፈርከኝ። ምን ሆነሽ ነው እንዴ? የሥራችን ውጤት እኮ ነው። እንደዚህ ማተፈሪ ዙሪያ ደስ ዙሪ ናውሪኝ። አሁን አይ ነኝ እያየሽኝ አውሪ ዙሪ እኔ ነኝ እያየሽኝ አውሪ። ምንድን ነው የሚያሳፍርሽ? ባልሽ እኮ ነኝ እና አትፈሪያ ታዲያ ቆፍጠን በይ። ስለዚህ በቃ አልጋ መለየት አለብን። እሺ ወደ የቦታችን ብንመለስ እኔ ሳሎን ተኛለሁ። እንደሰማ አይሆንም። በቃ እንቅልፍ ነሳኝ፣ ምቾት ነሳኝ ምናምን ነው ልገልሽ። በቃ ችግር የለም አስተካክላለሁ። እንዴት? በቃ እኔ ኮምፕሮማይዝ ማድረግን አድርጋለሁ። አንተ ወደ ቦታ ተመለስ። አንተ ሳሎን እንድተኛ አልፈልግም። አሁንም እኮ ወደ ቦታ ስለተመለስኩ እኮ አይደለም። ገባሽ አይደለ? በቃ ላይ ብመለስም ግን በቃ ያ ስሜት በቃ አለ አይደለ? በቃ አለ በቃ አስተንፈሰኝ እያለኝ ነው። እኔ ደግሞ አልፈልኩም፣ መሰሰት አልፈልግም። በቃ ያለችን ጊዜ በቃ አለ ቤተክርስቲያን የተመላለስኩ እንኳን በቃ ያለኝን ክፉ መንፈስ ወደዛ መጣል አለብኝ። አሁን ላይ ይጥራኛል ምን ነገር መጣል አለብኝ፣ ማስወገድ አለብኝ። ስለዚህ በቃ አንቺም ደግሞ እንድትረጂኝ ሜቢ እኮ አይታወቅም። ሜቢ እስከ መጨረሻው እኮ ሊሆን ይችላል። አንድ ለሳምንት ለ15 ቀንም ሊሆን ይችላል እኮ ምን ላይ ይደብርሻል? በመጀመሪያ በጣም አመሰግናለሁ እውነቱን ስለነገርከኝ። ችግር የለውም። ያው አንቺም በኋላ ከምትሳሳጂ ብለሽ ነው እንደም ታመሰግኝ ታዲያ። አይ በቃ እውነቱን ስለነገርከኝ ደስ ብሎኛል። በቃ ስለዚህ ይሄ ነው፣ ሌላ ነገር የለም። አሁን ግን
ለምን ያድርግልሽ? አላውቅም። በቃ እስክስተካከል በቃ በጾም በጸሎት እስክስተካከል ድረስ ጠብቂ። ምን ያህል ጊዜ? ጀስት እንሞክራለን። ሜቢ 2 ቀን 3 ቀን ወይ 1 ሳምንት አፍቀኛለሁ። 1 ሳምንት በጣም ብዙ ነው። ምን ላድርግ ታዲያ? እንደዚህ ከበደኝ መጣ ወይ ደግሞ ስተኝ የሆነ በቃ አላ ወይ የሆነ አሮጊት ምናምን መስለሽ ተኝ አምሮብሽ አትተኝ። አንድ እየቀለድኩ አይደለም ማሳቂ እንዴ ጸጉርሽን ያሲሽ አሳምረሽ አለባብሽን ፒጃማሽን ቂን ብለሽ ምናምን ነገር መተኛቱን አቆሚ ወይ በቃ አላ የሆነ አስጠልታ ሰው መሰይ ወይ እዚህ ጋር የሆነ ምንድነው አቮካዶ ምናምን ተቀብተሽ ምናምን ቁጭ ወይ አትመሪብኝ የሆነ የሚያስጠላ ፊት ነገር አሰይ ሰርፕራይዝ ነው ያደረገኝ። ምን ነው ሰርፕራይዝ ማለት? ምን ሰርፕራይዝ ማለት? በቃ አልጠበቅኩት ነው። ባለፈው አውርተናል፣ በቃ ፈተናል ምናምን ብዬ ነበር። ሌላ ቶፒክ ይኖራል ብዬ አላሰብኩም ነበር። ሌላ እኮ ነው ያገናኘው እኮ ያኮ ከእንቅልፍ ጋር ምናምን ያገናኘው ነው ወይ ቦታ ስንቀይር ነው ወይ ለማለት ነው። በቃ አይደለም ጀስት በቃ አይደል ነው ከየት እንደሆነ አላውቅም። በቃ መጣብኝ ይሄ ነገር ደግሞ አቁም አለብኝ። አይሆንም። እኔ በፍጹም ምንም ማድረግ አልፈልግም። መሳሳት አልፈልግም። አልፈልግም መሳሳት እኮ አንቺ የምትፈልጊያለሽ እኮ አይደለም። ግን በቃ እዛ ጋር ከሁለት አንዳችን እንኳን መሳሳታችን ጥሩ አይደለም። ሁለታችንም አሁን ባለንበት እንደዚህ በቃ አለ አይደለ ምንድነው ለፈጣሪ ስራውን ትተን ዞሮን ያለው ከባሽ አይደል? እኔ ታግሻለሁ፣ ቆይቻለሁ። ለኔ ጣጣ የለውም፣ ምንም ችግር የለውም። ከባሽ እስካሁንም የባህሪ ለውጥም ራሱ አላየሽም እኮ ይሄ ግልጽ ነው ታውቂያለሽ። ስለዚህ አሁን ላይ ግን በቃ ትንሽ የሆነ ፍላሽባክ ሚሞሪ እየመጣብኝ ስለሆነ ማስታወስ ምናምን እየጀመርኩ ስለሆነ በቃ እሷን ነገር ለመርሳት ትንሽ ጊዜ ነው የቀረው። እሷን ለመርሳት ብቻ ፈቃደኛ ሆኜ ነው እንጂ እንዳይደብርሽ። ምን ማለት ይችላል? ምንም እኮ ማለት አልችልም። ምን ነገር ማለት አልችልም። ከመናገር እኔም ሳልናገር አክት ከማድረግ ብነግርሽ ይሻላል ብዬ ነው። እውነቱን ስለነገርከኝ ደስ ብሎኛል። ወይ ዝም ብለህ አድበስብሰህ ግን በቃ ሳልሆን ተኛ ምናምን ብትለኝ ደብረኝ ነበር። እንግዲህ ግልጽ ይሄ ነው። አመሰግናለሁ። እውነቱን ስለነገርከኝ እስካሁን እቺን አስታብሰለስ ልቆያል። ገና እኮ መድረስ እኮ 15 ደቂቃ ራሱ አይቆይም። አልሆነኝም እኮ መቼ ነው የጀመረው? ካሰብክበት ከቀየርንበት ቦታ ከቀየርን ጊዜ ጀምሮ 2 ቀን ነው ማለት ነው። ጥሩ በቃ ማክሲመም 1 ሳምንት በቃ 1 ሳምንት እንዲሆን ነው። ካልሆነም እኮ እስከ መጨረሻው ሊሆን ይችላል። ምን ማድረግ ይቻላል? ጸሎት አድርግልኝ እንጂ እስከ መጨረሻው እኔም አብሬ መጥቼ ይችላል ነው አይቻልም እንጂ ካንቺ ለመሸሸል መጥቼ ተኛለች እና ታዲያ ትናፍቀኛለህ? እኔም ትናፍቀኛለሽ። ምንም ማድረግ አልችልም። በቃ ወድጄ አይደለም ተገድጄ ነው። እሺ እኔ ማለት ፈተና ልሆንብህ አልፈልግም። ፈተና አትሁንብኝ ፕሊዝ። ተስማማ? የአንዳችን ውድቀት የሁለታችን ውድቀት ስለሆነ ተስማምተናል አይደለ? ቴንክ ዩ። አሪፍ። ዋናው መስማማታችን ነበርሽ። ምን ያህል ምን ማድረግ አልችልም። እንግዲህ ውዴ ምንም ብናፍቅሽ ምንም ማድረግ አይችልም። ባለፈው እኮ እኔ የቀልድ ነው ያልኩት እንጂ እሱማ ገባኝ። ባለፈው ቀልድ ነበረ፣ ግን አሁን ደግሞ ቀልድ አይደለም። በቃ ይሄ የሚቀለድበት ርዕስም አይደለም እኮ በቃ አላ ያን ጊዜ ተራዝመን ተጉዘን መተን አሁን ላይ መሳሳት ይደብራል። ልክ ነህ። ስለዚህ በቃ ማድረግ አንችልም። እንደዛ ነው የምንቀጥለው። ተስማማ? እንዳይደብርሽ በቃ ቶሎ አንቺም በቃ ቶሎ ወለድ አድርጊ። በቃ ምንድነው የምትደብቂው? ወለድ አድርጊና በቃ ነው ወደታችን ማለት ታካብጃ ነው። እሺ በቃ እንደዛ ነው። ይቅርታ ስለማለልሽኝ ነው። ስለማለልሽኝ ከሆነ እሺ ችግር የለውም። ምን ሊኮነኝ ከተሰቃየሁት እኮ ቆንጆ ጠብሼ ትያለሽ። ችግር የለውም። ለማንኛውም ይሄን ስነግርሽ ደስ እያለኝ ነው። ፕራንክ ነው። እንኳን ፕራንክ ሆነ። ስታስቢ ካንቺ ጋር ልለይ እኔ እኮ በዛው ወደ ጎረቤት ስትል ነበረ። ምክንያት ይፈልገን ሄደ ወደ ጎረቤት ልሄድ ጫፍ ላይ ደርሶ አይደል እንዳልተሰበሪ ነበር። በቃ ምን ልበል? ምንም ማለከራከረው ነገር ነው። አይዲያ የመጣው ምን ላድርግ? አይ ዘካሪያስ
በቃ ምንም ማድረግ አይቻልም። እንግዲህ አንቺ ከፍሽ ተይዘሻል። ውድ ቤተሰቦችን ሀይ በያቸው። እነሱ ምናፍቆች ነበረ በጣም ጀመር ብቻውን ሲመጣ መጠርጠር ነበረብኝ። ሁሌ ጠርጠር እኮ ብዬሻለሁ። እኔ ብቻዬን አልሁን ብዬሻለሁ። እንደዚህ አይነት በሀሳብ ታስባለህ? መጥፎ ሀሳብ እንዳልከራከር ነው ያደረገውላ። በምን ልከራከርም? በቃ በምን መከራከራችን? እሺ ከማለት እኮ ምንም ማለት አልቻልኩም። ምንም ማድረጋችን ክፋት። ስለዚህ ከፍሽ ተይዘሻል። ለማንኛውም መያዝሽን ለአደባባይ አምኛለሁ። እና ፕራንክ ነው እርግጠኛ ነኝ። 100% ፕራንክ ነው። ከፕራንክ ጀርባ ትንሽም እውነት አለው። እሱን ጎረቤት ሄደሽ ጠይቂ። በጣም እያበዛው ነው። ይሄን እዚህ እየሰማችሁ ነው። ማድረግ አይቻልም። እንግዲህ እንደውም ቤት እንቀይራለን። እሷም ትቀይራለች። ማክሲም ያለንበት ቦታችን ትመጣለች። ያለሁበት ነው የኛ ያለንበት እኛ ያለንበት ማለት ይሻላል። እኔ የትም ቦታ ላይ ስለማልችል ካንቺ ውጪ። መልካም። እንዴት ናችሁ ቤተሰቦቻችን? ደህና ናችሁ ወይ? እንደዚህ አይነት ሀሳብ እያመጣ ያስደነግጠኛል። ያያችሁ ነው። ይገባታል። እሷም ያስደነግጠችኛል እንዴ በስንት ነገር ይገባታል። እንዴት ናችሁ? ደህና ናችሁ ወይ? ያ በጣም ደህና ነን። ምን ሆናችሁ ነው የጠፋችሁ ነው ያላችሁስ? ደግሞ መለስ በሉ እንጂ ኧረ አበረታቱን። እኛንም 50 ሺህ ያስገቡን እንጂ ምንድነው እንዴ? እኛንም ወደ 50 ሺህ ያስገቡን። ተው እንዴ! እኛ እኮ ፍቅር ነው የምናሳየው። እኛ እኮ መዋደድ ነው የምናሳየው። ኧረ ተው። ጸብ እናሳያችሁ እንዴ? ጸባችን ያፈቃችሁ ሰዎች ካላችሁ ጸብ እናሳያለን። ግን እኛ ፍቅር ነው የምንወደው። ተው። ስለ ፍቅር አምላክ ብላችሁ 50 ሺህ ያስገቡን እንጂ እንዴ! አይደል እንዴ? እውነት ነው። ለማንኛውም ጋይስ እኔ እቺን የመሰለች ቆንጆ ልጅ ላይ እንኳን አልጨክንባትም። ጎረቤትም የምትባለውም ልጅ እሷ ተቆጥቻታለሁ። ዋቢ ያጠላሽ ተንቅቂያታለሁ። ከሚስቲያት ብልጭ ማንቺ ስነ ስርዓት ያዢ ምናምን ብዬ ጎግጭ ብዬባታለሁ። በኋላ ስለዚህ ጉዳይ በኋላ እናወራለን። እና ጋይስ እቺን የመሰለች ቆንጆዬ ትቼ እኔም ሌላ ቦታ የትም አልሄድም፣ የትም አልተኛም። ከጎኗ ካልተኛው ራሱ ይከፋኛል። እውነት የኔ ስጦታ እና በጣም ነው የምወድሽ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አዎ በደንብ አድርጉ። የደውላ ምልክት ኪል አድርጉ ጋይስ። ቶሎ እንመጣላችኋለን። አዲስ ቤተሰቦቻችን እንኳን በሰላም በጤና ወደ ቤታችን መጣችሁ ብለናል። የነበራችሁትን ፈጣሪ በፍቅር ያቆይልን። ዛሬም ቢሆን እንወዳችኋለን። መልካም ጊዜ ይሆንላችሁ። ባይ ቻው። ምንድን ነው ያማረሽ ዛሬ? ፓስታ በእንጀራ የዱርዬ ምግብማ ትወጃለሽ። በይ እንሂድ በቃ።